የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ያልተጠበቀ መግለጫ ሰጥተዋል። በሌላ በኩል በኢራን የሚታተም ታዋቂ ጋዜጣ አውጥታለች። ሰላም ጤና ይስጥልን፣ እንደምን አላችሁ? የዛሬ ሰበር ዜናዎችን ይዤላችሁ መጥቻለሁ። አዲስ ግሎባልስ ኒውስንን የተለያዩና አዳዲስ በርከት ያሉ ሰበር ዜናዎችን ለማግኘት ቻናላችንን የደውል ምልክቷን በመጫን ሰብስክራይብ፣ ቪዲዮአችንን ላይክ፣ ሼር በማድረግ እንዲሁም አስተያየታችሁን በኮሜንት ቦክስ አስቀምጡልን እንላለን። ወደ ዜናው ስናመራ በቅድሚያ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ ያልተጠበቀ መግለጫ ሰጥተዋል። ኢራን በይፋ የዩራኒየም ክምችቷን ለአሜሪካ ለመስጠት ተስማምታለች። ከዚህ በኋላ ኒውክሌር ላለማበልጸግ አምና እጇን ሰጥታለች። በሚቀጥለው ሳምንት ተአምር ታያላችሁ ብለዋል። ትራምፕ በዋሽንግተንና በላስ ቬጋስ በሰጡት መግለጫ በአንድ በኩል ኢራን እጇን ሰጥታለች ሲሉ፣ በሌላ በኩል ደግሞ የፊታችን ረቡዕ የተኩስ አቁም ከመጠናቀቁ በፊት ኢራን እንድትስማማ ጠይቃሉ በማለት አወዛጋቢ ንግግር አድርገዋል። በሌላ በኩል በኢራን የሚታተም ታዋቂ ጋዜጣ ባህሬን የምትባል ሀገር የለችም፣ ባህሬን የኢራን ሉዓላዊ መሬት ናት፣ ወደ እናት ሀገሯ ትቀላቀላለች የሚል አስደንጋጭ ዘገባ ይዞ ወጥቷል። ይህ መረጃ ባህሬንን ብቻ ሳይሆን መላው ዓለምን እያነጋገረ ይገኛል። አሜሪካም ፎርድን ጨምሮ የመኪና አምራቾች የጦር መሳሪያ ማምረት እንዲጀምሩ አስቸኳይ ስብሰባ መጥራቷ ተዘግቧል። እንዲሁም ቻይና በድብቅ ኢራንን መርዳቷን መቀጠሏ ተሰምቷል። ቻይና ረቂቅ የራዳር መሳሪያዎችንና ውስብስብ ቴክኖሎጂዎችን ለኢራን አሳልፋ መስጠቷን የአሜሪካ ምክር ቤት ማብራሪያ አመልክቷል። የአሜሪካ መከላከያ ሚኒስትር ፔት ሄግሴትም በሚቀጥለው ሳምንት ጦርነት ሊጀምር እንደሚችል መናገራቸው አወዛጋቢ ሆኗል። ፕሬዝዳንት ጄ ትራምፕ በላስ ቬጋስ ባደረጉት ንግግር በኢራን ያለው ጦርነት በተሳካ ሁኔታ እየሄደ መሆኑንና በጣም በቅርቡ ሊያበቃ እንደሚችል ገልጸዋል። በሚቀጥለው ሳምንት ዩናይትድ ስቴትስ አዲስ ተአምር በኢራን ውስጥ ትሰራለች ብለዋል። በተጨማሪም የተኩስ አቁም ስምምነቱ ካልተራዘመና ኢራን ካልፈረመች ጦርነቱ እንደሚቀጥልና አሜሪካ ድል እንደምትቀዳጅ በሙሉ ልብ ተናግረዋል። ይህን ተያይዞ ዶናልድ ጄ ትራምፕ ከጋዜጠኞች ጋር በነበራቸው ቆይታ ኢራን እስካሁን ያበለጸገችውን ዩራኒየም በሙሉ ለአሜሪካ ለማስረከብ ተስማምታለች ብለዋል። ይህ ቢ2 አውሮፕላን በተደረገው ጥቃት ምክንያት የመጣ ለውጥ እንደሆነና ወደ 97 ፓውንድ የሚጠጋ የበለጸገ ዩራኒየም እንደሆነ ተገልጿል። ሆኖም ኢራን እስካሁን ይህንን አልካደችም ወይም አላረጋገጠችም ብለዋል። በሌላ ዘገባ የአሜሪካ መከላከያ ሚኒስትር ፔት ሄግሴት የአሜሪካ ኃይሎች በላቀ ሁኔታ መዘጋጀታቸውንና የኢራንን የኤሌክትሪክ የኢነርጂ ተቋማት ለማውደም አነጣጥረው መዘጋጀታቸውን ቀጥለዋል። ተኩስ አቁም ሲጠናቀቅ አውዳሚ ጥቃት ታያላችሁ ሲሉ አስጠንቅቀዋል። አሜሪካ በኢራን ወደቦች ላይ 12 መርከቦች፣ 100 አውሮፕላኖችና 10,000 ወታደሮች አሰማርታለች። ኢራን ምንም እንኳን ጥቃት ቢደርስባትም አሁንም በሺዎች የሚቆጠሩ ሚሳኤሎችና ድሮኖች እንዳሏት የአሜሪካ የስለላ ባለስልጣናት ተናግረዋል። ጦርነቱ ዳግም የሚቀሰቀስ ከሆነ በሁለቱም በኩል ከፍተኛ ውድመት ሊደርስ እንደሚችል ተጠቁሟል። የጦር መሳሪያ ክምችቱ እየተመናመነ በመምጣቱ ፔንታጎን እንደ ጀነራል ሞተርስ እና ፎርድ ያሉ ፋብሪካዎች ወደ መሳሪያ ማምረት እንዲቀየሩ ውይይት እያደረገ ነው። ጦርነቱ ከተጀመረ የመጀመሪያዎቹ 4 ሳምንታት ብቻ አሜሪካ ከ150 በላይ የቶም ሃውክ ሚሳኤሎችን ተኩሳለች። ትራምፕ ለ2027 በጀት 1.5 ትሪሊዮን ዶላር ግዙፍ ወታደራዊ በጀት ጠይቀዋል። በኢራን ያለው ጦርነት ለአሜሪካ መንግስት በቀን ቢሊዮን ዶላሮችን እያስወጣ መሆኑን የኮንግረስ አባል ማሪጆር ቴለር ግሪን ገልጸዋል። ቻይና እና ሩሲያ ኢራንን ለመደገፍ ጥረት እያደረጉ መሆኑን ተገልጿል። ቻይና ለኢራን ኤክስባንድ የተባለ የራዳር ሲስተም በመስጠት የአየር መከላከያ አቅሟን እንድታሳድግ ረድታታለች ተብሏል። ትራምፕ በሚቀጥለው ወር ቻይና እንደሚጎበኙና ከፕሬዝዳንት ሺ ጂንፒንግ ጋር እንደሚወያዩ ይጠበቃል። ኢራን ባህሬን የኛ ግዛት ናት በማለት ያወጣችው ዘገባ ትልቅ ውጥረት ፈጥሯል። የባህሬን ገዢዎች ደሴቱን ለአሜሪካና ለእስራኤል አሳልፈው ሰጥተዋል በማለት ጋዜጣዊ የሰላ ትችት አቅርበዋል። ኢራን ባህሬንን ወደ እናት ሀገሯ የመቀላቀል ረጅም ጊዜ እቅድ እንዳላትም ተዘግቧል። በመጨረሻም ትራምፕ በእስራኤልና በሊባኖስ መካከል የ10 ቀናት የተኩስ አቁም ስምምነት መደረጉን ይፋ አድርገዋል። ይህ ስምምነት በፓኪስታን አደራዳሪነት የተደረገ ሲሆን ሁለቱ ሀገራት ዋሽንግተን ላይ ተገናኝተው እንዲነጋገሩ መደረጉንም ገልጸዋል።
ትራምፕ 9 ጦርነቶችን ፈትቻለሁ፣ ይሄኛው ደግሞ 10ኛዬ ነው በማለት በራሳቸው መተማመናቸውን ተናግረዋል። ለዛሬ የነበሩን ሰበር መረጃዎቻችን ይህን ይመስላሉ። በቀጣይ እስከምንገናኝ ቸርን ሰንብት እላለሁ። ቪዲዮአችንን ላይክ፣ ሼር በማድረግ እንድትተባበሩን ጠይቃለን።